ምንድነው በጠዋት ከእንቅልፌ ቀስቅሴ ጠራኸኝ? ተጽዕኖ ፈጣሪ ለመሆን ወስኛለሁ። አንተ ወንድሜ ደግሞ ታግዘኛለህ። አይ አንተ ደግሞ በሞቅታ ያወራነውን ከቁም ነገር መውሰድ ጀመር። ስንት ነገር በሞቅታ አውርተን የለም እንዴ? ምን አውርተን እናውቃለን? ለኑሮ ውድነት መፍትሄ አግኝቻለሁ። እሺ የኛ አባመላ ዝም በልና ስማኝ። ኩላሊታችንን እንሽጠው። የኔ ብሎ መስማት ደግሞ ማን ነው ያንተን ኩላሊት የሚገዛው? ደግሞ ቻይናዎች ይገዛሉ ሲባል ሰምቻለሁ። ሊበሉት ነው። ኩላሊቴን አላስበላም ሰውዬ ተወኝ። ቢፈልጉ ብሉት፣ ቢፈልጉ ቋንጣ ያድርጉት። አንተ ምን አገባ? 2 ሚሊዮን ብር እኮ ነው የሚከፍሉ ለአንዱ ኩላሊት። እኔም እንደዛ ነው ያልኩት። ሁለታችን 2 ኩላሊት ስንሸጥ 4 ሚሊዮን ብር ይኖረናል። 4 ሚሊዮን ብር ይሄንን የሚያህል ድራፍት ቤት ከፍተን ቢዝነስ አናጧጥፍም? አይ እንደዛ አይቻልም። ራሳችን እየጠጣን እንሰክራለን። በራሴ ኩላሊት ባመጣው ገንዘብ መወሰን መብት አለኝ። ማይ ቦዲ ማይ ቾይስ። እኔ ስላንተ ምን አገባኝ? የፈለግከውን አድርግ። ብቻ ግን ነገ ሄደን እንሸጣለን። ተስማማን? እና ኩላሊታችንን ሽጠነዋል። ለምንድን ነው ያልሸጥነው? በስካር የተወራ የሞኝ ወሬ ስለሆነ ነዋ። ይሄኛው ግን የሞኝ አይደለም፣ ሲያልፍልኝ ታይቶኛል። እኔ አንተ ሰውዬ ባትለፋ ነው የሚሻልህ። ተፈጥሮ ለዝና አይመችም። እሱ አንተን አይመለከትም። ይታገሉታል እንጂ አይታደሉትም ነው ነገሩ። አረ ይታደሉታል እንጂ ነው አባባሉ። አባባሉ የሚጠፋ ጀመር። እሱ የተሳሳተ አባባል ነው። ካልታደልክ ላትታገል ነው። ኦሆይ እውነትም ዛሬ ቆርጠን የተነሳው። ቆይ ምንድን ነው የባህል ተወዛዋዥ ምናምን ልትሆን ነው? አይደለም፣ የአገረ ሙቀጫን ጥንታዊና በመጥፋት ላይ የሚገኘውን የኮረሽን ቋንቋ ላስተምር ነው። የሚደንቅ ሐሳብ ነው። ሁሌም ከጎን ነኝ። በምን ላግዝህ ታዲያ? ምን መሰለ፣ እኔ የኮረሽኛ ቋንቋ ብዙም አልችልም እና እንዴት ነው አንተ ትችላለህ እንዴ? ሳትችል ነው እንዴ የምታስተምረው? ምን ችግር አለው? አንተ ታስተምረኝና አስተምራለሁ። ሳይማር ያስተማረህ ማህበረሰብ ሳትማር ልታስተምረው ነው? ኮረሽኛ ትችላለህ አትችልም? አረ እኔ አልችልም። አረ እባክህ። ታዲያ ምን ተሻለ? የግድ ዝነኛ ሆኜ ተጽዕኖ ፈጥሬ ዱባይ መሄድ አለብኝ? በቃ ወስነሃል? አዎ ወስኛለሁ። ግዴታ ነው ብያለሁ። ግዴታ ነው። እንዲህ ግዴታ ከሆነ ለምን ከቀላሉ አንጀምርም? ከምን